ታዲያ ይህንን አስፈሪና ጨካኝ የሚመስልን ህዝብ ዓለም እንዴት ያየዋል? ለምንስ በኃይል አይያዙ? የህንድ መንግስትስ ለምን ዝም አላቸው? እውነታው ከምናስበው በላይ ጥልቅ ነው። አሁን ባለው የዓለም አመለካከት የሴንቲኔል ሰዎች ጨካኞች ሳይሆኑ ንጹሃን ተከላካዮች ተደርገው ነው የሚታሰቡት። ዓለም በሳተላይት ቁጥጥር ስር በዋለችበት በ21ኛው ክፍለ ዘመን አንድ የማይታመን እውነት አለ ብንሎ ያምኑ ይሆን? ግድ የለም ይመኑን። ከዘመናዊ ስልጣኔ ፍጹም የተገለለች ለሺህ ዓመታት ጊዜ የቆመባት የሚመስልና ወደ እርሷ የሚጠጋውን ማንኛውንም እንግዳ ፍጥረት በሞት የምትቀጣ አንዲት ምስጢራዊ ስፍራ አለች። ሰሜን ሴንቲኔል ደሴት ትባላለች። ይህች ደሴት በካርታ ላይ ትገኛለች እንጂ በሰው ልጅ የታሪክ መዝገብ ውስጥ ግን ገና አልተጻፈችም። እዚህ ቦታ ሕግ የለም፣ ኢንተርኔት የለም፣ ስልክ የለም። ያለው አንድ ነገር ብቻ ነው። ከነዋሪዎቹ ዘንድ የሚላክ እንዳትቀርቡን የሚል የሞት ማስጠንቀቂያ። ዛሬ ዓለም የረሳቻቸውን እነሱም ዓለምን የረሷትን አስፈሪና ምስጢራዊ ነገዶች ፍለጋ በጥልቀት እንጓዛለን። በቆዳ ስፋቷ ወደ 60 ካሬ ኪሎ ሜትር አካባቢ ትሸፍናለች። ዙሪያዋ በአደገኛ የኮሬልና የድንጋይ ፎቆች የተከበበች ስትሆን ይህም ለዘመናት ትላልቅ መርከቦች ወደ ደሴቲቷ እንዳይጠጉ እንደ ተፈጥሯዊ ምሽግ ሆኖ አገልግሏል። ይህች ደሴት በህንድ መንግስት ስር የተጠቃለለች ብትሆንም በእውኑ ግን በምድር ላይ ካሉ ነፃና ማንም ሊደፍራቸው ያልቻሉ ህዝቦች የሚኖሩባት ብቸኛና ሉዓላዊ ምድር ናት ብንል የሚያሳፍረን አይሆንም። በዚያ ጥቅጥቅ ባለና ማንም በማይደፍረው አረንጓዴ ጫካ ውስጥ የሚኖሩት ሰዎች ሴንቲኔሊስ ይባላሉ። እነዚህ ሰዎች እነማን ናቸው? ከየት መጡ? እንዴትስ ለብዙ ሺህ ዓመታት በዚያች ጠባብ ምድር ላይ ሳይጠፉ ሊቆዩ ቻሉ? የሰው ልጅ ከታላቁ አፍሪካ ተነስቶ ዓለምን ለመውረር ጉዞ በጀመረበት በጥንታዊው ዘመን ምናልባትም ከዛሬ 60 ሺህ ዓመታት በፊት አንድ የሰው ዘር ስብስብ ወደ ህንድ ውቅያኖስ አመራ። እነዚህ ሰዎች በወቅቱ በነበረው ዝቅተኛ የባህር ወለል ተጠቅመው አሁን ወዳሉበት የደሴት ጫካ ሳይገቡ አልቀሩም የሚለው ጥናት ውሃ ያነሳል። ከዚያም የባህሩ ወለል ከፍ ሲል ደሴቲቷ ከሌላው ዓለም ተለየች። ታላቁ የግብፅ ስልጣኔ ሳይገነባ፣ የግሪክ ፈላስፎች ሳይወለዱ፣ የሰው ልጅ እሳትና ብረትን መቆጣጠር ሳይጀምር በፊት እነዚህ ሰዎች በዚያች ደሴት ላይ ይኖሩ ነበር። እኛ የድንጋይ ዘመን ብለን በታሪክ መጽሐፍ ላይ የምናነበው ለነሱ የዛሬ ጠዋት ምናልባትም የአሁን እውነታቸው ውሎና ዳራቸውም ነው። እነሱ የሰው ልጅ ጥንታዊ ማንነት ሕያው ቅሪቶች ናቸው። በሴንቲኔል ደሴት ላይ ግብርና የሚባል ነገር የለም። ዘርም አይዘራም፣ የሚሰበስቡት ምርትም የላቸውም። ይልቁንም እነሱ አደገኛ አዳኞች ናቸው። ምግባቸውን በባህር ዳርቻዎች ላይ የሚገኙትን ዓሳዎች፣ ኤሌዎችንና የባህር ፍጥረታትን በድንቅ ችሎታቸው ያድናሉ። በጫካ ውስጥ ደግሞ የዱር እንስሳትን፣ የጫካ ማርንና የተለያዩ ፍራፍሬዎችን ይመገባሉ። ለመኖሪያቸውም ቢሆን ግዙፍ ሕንፃዎችን አይሰሩም። ይልቁንም ከእንጨትና ቅጠል የሚሰሩ ትናንሽ ጎጆዎች ውስጥ ይኖራሉ። አንዳንድ ጊዜ ደግሞ በባህር ዳርቻዎች ላይ ለጊዜያዊ ማረፊያ የሚሆን መጠለያዎችን ይገነባሉ። መሳሪያዎቻቸውም ቢሆን ብረትን ከምድር ውስጥ አውጥተው ማቅለጥን ባይችሉም ባህሩ አጥቦ የሚያመጣቸውን የመርከብ ስብርባሪዎች በመሰብሰብ ለአደንና ራሳቸውን ለመከላከል የሚሆኑ ቀስቶችንና ጦሮችን ይሰራሉ። እነዚህ መሳሪያዎች በሚያስደንቅ ጥበብ የተሳሉና እጅግ ገዳይ ናቸው። እዚህ ጋር ነው እንግዲህ ነገሩ ይበልጥ አስገራሚ የሚሆነው። የሰው ልጅ ከሌሎች ፍጥረታት የሚለይበት ትልቁ ጥበብ እሳትን መፍጠር መቻሉ ቢሆንም ነገር ግን የሴንቲኔል ሰዎች እሳትን ማቀጣጠል ወይም መፍጠር እንደሚችሉ እስካሁን ምንም አይነት ማስረጃ አልተገኘም። ይልቁንም በተፈጥሮ አደጋ ወይም በመብረቅ የሚፈጠርን እሳት ተንከባክበው እንደሚያቆዩና ከአንዱ ቦታ ወደ ሌላው ቦታ እንደሚያስተላልፉ ይገመታል። ቋንቋቸውም ቢሆን በአካባቢው ካሉ ደሴቶች ወይም ከጃራዋ ጎሳ ጋር እንኳን የማይመሳሰል፣ ማንም ሊረዳው የማይችል ፈጽሞ የተለየ ነው። ይህም የሚያሳየው ለስንት ሺህ ዓመታት ያህል ከማንም ጋር ሳይገናኙ ብቻቸውን እንደቆዩ ነው። እነዚህ ሰዎች ቁመታቸው አጠር ያለ፣ ቆዳቸው የጠቆረና ጠንካራ ጡንቻ ያላቸው ሲሆኑ በዓይናቸው ውስጥ የሚታየው ፍርሃት ሳይሆን ባለቤትነት ነው። ደሴቷን እንደ ቤታቸው ብቻ ሳይሆን እንደ መላው ዓለማቸው ነው የሚያዩት። ለእነርሱ እኛ ዘመናዊ የምንለው ዓለም ጭንቀት፣ ጦርነት፣ ብክለትና በሽታ ነው። የእነርሱን ዓለም ግን በነፃነት በተፈጥሯዊ ሕግና በራሳቸው ሥርዓት ይመራሉ። ለእነዚህ ሕዝቦች ከአድማስ ባሻገር ያለው ዓለም የለም። ቢኖርም አደገኛ ጠላት ነው።
ለዚህም ነው ማንኛውም ሰውና ባዕድ ነገር ወደ እነሱ ሲቀርብ ለመከላከል ስሜታቸው የሚቀሰቀሰው። ሴንቲኔሎች የጊዜ እስረኞች አይደሉም። ይልቁንም ከዘመናዊው ዓለም ሰንሰለት የተላቀቁ በምድር ላይ የቀሩ የመጨረሻዎቹ እውነተኛ ነፃ ህዝቦች ናቸው። እኛ በዘመናዊው ዓለም የምንኖር ሰዎች እነሱን ኋላ ቀር ወይም ድሆች ብለን ልንጠራቸው እንችላለን። ነገር ግን እውነቱ ሌላ ነው። እነዚህ ህዝቦች ከኛ የበለጠ ሀብታሞች ናቸው። የአየር ብክለት የለም፣ የኢኮኖሚ ቀውስ አያውቁም፣ የፖለቲካው ውጥረትም አይነካካቸው። ራሳቸውን ችለው ተፈጥሮን ሳይበክሉና ሳይጋፉ ለ60 ሺህ ዓመታት በሰላም መኖር መቻላቸው ራሱ ትልቁ ጥበባቸው ነው። እነዚህ ሰዎች የሰው ልጅ ወደ ኋላ ተመልሶ ማንነቱን የሚያይበት የጊዜ ማሽን ናቸው። ሴንቲኔል ማለት የሰው ልጅ ተፈጥሯዊ ጥንካሬ፣ ጽናትና ነፃነት ተምሳሌት ነው። እነዚህ ህዝቦች ለዓለም ያላቸው መልእክት አንድና አንድ ብቻ ነው። አትቅረቡን፣ ባላችሁበት ቁሙ፣ ካልሆነ ግን ትሞታላችሁ የሚል። ለዘመናት ወደ ደሴቲቷ ለመቅረብ የሞከሩ ሁሉ የገጠማቸው ጣፈንታ አስፈሪ ነበር። በ1974 ዓ.ም የናሽናል ጂኦግራፊክ የፊልም ቡድን ወደ ስፍራው አምርቶ በነበረበት ወቅት የቡድኑ ዳይሬክተር በጭኑ ላይ በረጅም ቀስት ተወግቶ ቆስሏል። በ2006 ዓ.ም ደግሞ 2 ህንዳውያን አሳ አጥማጆች በስህተት ጀልባቸው ተንሸራታ ወደ ደሴቷ ዳርቻ በመጠጋቱ በሴንቲኔል ተወላጆች ተገድለዋል። አስክሬናቸውን ለማንሳት የሄደው የህንድ ጦር ሄሊኮፕተር እንኳን ሳይቀር በኃይለኛ የቀስት ፍላጻና የድንጋይ ናዳ ውርጅብኝ ነበር የተመለሰው። የቅርብ ጊዜውና ዓለምን ያስቆጣው ክስተት የተፈጠረው ደግሞ በ2018 ዓ.ም ነበር። ይኸውም ጆን አለን ቻው የተባለ ወጣት አሜሪካዊ ሚስዮናዊ ክርስትናን ለእነዚህ ሰዎች ለመስበክ በህገወጥ መንገድ ወደ ደሴቷ አመራ። ውጤቱ ግን ምን ሆነ? ገና እግሩ ደሴቲቷ እንደረገጠ በወጣቶች የቀስት ፍላጻ ተነድፎ ህይወቱ አለፈ። አስክሬኑም እስከዛሬ ድረስ በዚያው የባህር ዳርቻ ተቀብሮ ቀርቷል። እነሱ የትኛውንም ሃይማኖት፣ ማንኛውንም ስጦታ፣ የትኛውንም ዘመናዊ ቴክኖሎጂ አይፈልጉም። ታዲያ ይህንን አስፈሪና ጨካኝ የሚመስልን ህዝብ ዓለም እንዴት ያየዋል? ለምንስ በኃይል አይያዙ? የህንድ መንግስትስ ለምን ዝም አላቸው? እውነታው ከምናስበው በላይ ጥልቅ ነው። አሁን ባለው የዓለም አመለካከት የሴንቲኔል ሰዎች ጨካኞች ሳይሆኑ ንጹሐን ተከላካዮች ተደርገው ነው የሚታሰቡት። የሰው ልጅ ታሪክ እንደሚያስረዳው ከውጭ የመጡ ስልጣኔዎች ጥንታዊ ጎሳዎችን ሲያገኙ በቀኝ ግዛት፣ በባርነትና በጭፍጨፋ አጥፍተዋል። የሴንቲኔል ሰዎች ግን ይህንን የተፈጥሮ መከላከያ በመኖር ህልውናቸው ውስጥ አኑረውታል። ከሁሉም በላይ ደግሞ እነዚህ ህዝቦች ከውጭ ዓለም ጋር ምንም አይነት ግንኙነት ስለሌላቸው እኛ በቀላሉ የምንቋቋመው እንደ ጉንፋን፣ ኩፍኝ ወይም ኮሮና ያሉ ቫይረሶችን የመከላከል አቅማቸው በጣም ዝቅተኛ ነው። አንድ የውጭ ባዕድ ሰው ደሴቲቱ ላይ ቢተነፍስ እንኳን የሚለቀቀው ባክቴሪያ መላው የደሴቲቷን ህዝብ በጥቂት ቀናት ውስጥ ጨርሶ ሊያጠፋው ይችላል። ስለሆነም በአሁኑ ወቅት የህንድ መንግስት ወደ ደሴቷ መቅረብን ሙሉ ለሙሉ በህግ ከልክሏል። የህንድ ባህር ኃይል መርከቦች ከደሴቷ 9 ኪሎ ሜትር ርቀት ላይ ለ24 ሰዓት ጥበቃ ያደርጋሉ። በአሁኑ ሰዓት ዓለም ስለ እነዚህ ህዝቦች ያለው አመለካከት አንድ ሆኗል። እንተዋቸው፣ የራሳቸውን ህይወት በራሳቸው መንገድ ይኑሩ የሚል። በአንድ ወቅት በህንድ ውቅያኖስ ላይ አሰቃቂው የሱናሚ መዓት በተከሰተበት ጊዜ ዓለም እነዚህ ሰዎች ጠፍተው ይሆን ብላ ሰግታ ነበር። የህንድ የባህር ኃይልም በሄሊኮፕተር ደሴቷን ሲቃኝ የታየው ነገር አስደናቂም አስገራሚም ሆኖ አልፏል። አንዱ የደሴቷ ነዋሪ ወደ ሰማይ እየተመለከተ በታላቅ ቁጣ ያንን በራሪ ሄሊኮፕተር በጦር ሊወጋ ሲሞክር መታየቱ በመላው ዓለም ስለዚህ ቦታና ነዋሪዎቹ ትንግርትና ጥያቄን ፈጥሯል። ያ ምስልም አንድ ትልቅ መልእክት ነበረው። ተፈጥሮ ብትቆጣም ምድር ብትናወጥም እኛ ሴንቲኔሎች የእናንተን ሰዎች እርዳታ አንፈልግም የሚል፣ እኛን ለራሳችን ለብቻችን ብቻ ተውልን የሚል ቁጣ አዘል መልእክት። ዛሬም ድረስ ሴንቲኔል ደሴት የሰው ልጅ የመጨረሻው ድንበር ሆና ቀጥላለች። በዚያ ቦታ ምን እየተከናወነ እንዳለ፣ ስንት ሰዎች እንደሚኖሩና ምን እንደሚያመልኩ ማንም አያውቅም። ምናልባትም እኛ ስልጣኔ ያልነው ነገር እነርሱን ሊያጠፋቸው የሚችል መርዝ ሊሆን ይችላል። ለእነርሱ እኛ ባዕድ ነን። የእኛ አውሮፕላኖችና መርከቦች አስፈሪ ጭራቆች ናቸው። ታዲያ ማን ነው በትክክል የሰለጠነው? እኛ በተጨናነቀና በተበከለ ዓለም የምንኖረው ወይስ እነሱ በተፈጥሮ እቅፍ ውስጥ ነፃነታቸውን ጠብቀው የሚኖሩት? ሰሜን ሴንቲኔል በፈጣን የቴክኖሎጂ ማዕበል ውስጥ ለምትዋዥቀው ዓለማችን ትልቅ ማስታወሻ ናት። የሰው ልጅ ያለ ስልኮች፣ ያለ ፎቆች፣ ያለ ገንዘብና ያለ ስልጣኔ ፍላጎት ከተፈጥሮ ጋር ተስማምቶ መኖር እንደሚችል የምታሳይ ሕያው መስታወት ናት። እነሱ እኛን ማወቅ አይፈልጉም።
እኛም እነሱን ረስተናቸዋል። ምናልባትም ይቺ ደሴት በሰው ልጅ ታሪክ ውስጥ የመጨረሻዋ ያልተደፈረችና ሚስጥራዊ ገነት ሆና ለዘላለም ትኖራለች።